የጽዳት ሰራተኛ ሆኖ ያለምን የልብ ቀዶ ጥገና ታሪክን ለመጀመሪያ ጊዜ የቀየረውን ያንን ጥቁር ሰው ታሪክ ሰምታችኋል? ይገርማል። ለኛኮ እንዲህ ያሉ ደና ታሪኮችን አይነግሩንም። ዛሬ እኔ አንብቤ ተስፋዬ እንዲለመልም ያደረገኝን የዛን ጀግና ታሪክ እንድታሰላስሉበት ጋበዝኳችሁ። በታሪክ መጽሐፍት ላይ ዶክተር ተብሎ ተጽፏል። በጊዜው ግን ሆስፒታል ውስጥ የጽዳት ሰራተኛ ነበር። እጆቹ ግን የሺዎችን ህይወት የሚታደጉ ወርቆች ነበሩ። ይህ ሰው ቪቪን ቶማስ ይባላል። ጥቁር ስለሆነ ብቻ የህክምና ትምህርት ቤት እንዳይገባ ታግዷል። በ1930ዎቹ አሜሪካ ውስጥ አንድ ጥቁር ሰው ዶክተር መሆን የማይታሰብ ነበር። ስለዚህ ቪቪን ምን አደረገ? የጽዳት ሰራተኛ ሆኖ ሆስፒታል ገባ። ነገር ግን ወለሉን እየወለወለ ሳለ አይኖቹ የቀዶ ጥገና ክፍል ውስጥ ነበሩ። ዶክተሮቹ ያልቻሉትን እንቆቅልሾች እሱ በብሩህ አይምሮ ይፈታው ነበር። ዶክተሮቹ አንድ ትልቅ ችግር ገጠማቸው። ልባቸው ሰማያዊ ሆኖ የሚወለዱ ህጻናት። እነሱን ለማዳን የቪቪን እጆች አስፈለጉ። ግን እንዴት? በክፍል 2 ይጠብቁን። ፎሎው፣ ላይክ፣ ሼር ማድረግ አይረሳ። መልካም ጊዜ።